ምንድነው ይሄ ልጅ ባንጋ ይዘው ወደ እኔ እንደሚሮጠው እንዲያራ ወደ እኔ ነው የሚመስለው ባለጌ ይሄ በየዱርዬ ሰው ልጅ ያባልጋል አሁንስ ያለ እንዴ እናንተ ወርቁ ኖ እናንተ ጉዞቹ ኖ አሁን የሰው ልጅ ሞቷል አንተ ተናው ወደ ዘውር ጫቃጥላ ነው ልጅ ይዘኔታላ ያዝ እጁናዝ ያዛው أبي أنت منو أبي وي ده أنت إزاي ودي عندي ليج موتوال أنت منو أنا إني ألاكم بس كده يجي بكرة أنا كنت بسينا جاي كده لو زمبل أنت لمين بيجي زارين غري عند سيناغا ጉዛይ ጀልመጣለሁ ብሏል ስለዚህ ያን ጉዛ እንጠብቀዋለን ልጁ እንዴት ያለ ልጅ ነው አዎ ስለዚህ እንጠብቀዋለን አንቺም ለወደፊት እንግዲህ ዘንድሮ ሰጥሻለሁ ለዛ ለልጅ እኔ አልደረስኩም እንዴ እኔ ካልኩሽ ውጪ ምንም አንድ ነገር የለም ያው በኔ ቃል ውጪ አንድ ነገር ሰራለሁ ብትይ አርድሻለሁ እሺ ወጃም ጭልኝ እስቲ ልጁ ጉዛ ያመጣልኛል ዛሬ ጎሽ ትጂ ወርቅነ አይ አንተም እንግዲህ ድርሻህን አንድ ስራ ሰጣለሁ እሺ ይሄን በቆሎስስተሚመጡ እዚህ ሰዓት ላይ አርግና ቆንጆ አርግና ጥበስየው እናንተ ያላችሁ እንዳንሰደብ እሺ ተነስና እስቲ አርግበት እሺ አንድም ሳይቀር ብዙ ጉዛ ስለሚያመጣ በረምቡ እንዴ አመጣሽ እንዴ ፍቅር አመጣሽ ጎሽ ተባረክ ቁጭ በይ ጎሽ በቃ አሁን አልሰደብም በቃ አንቺ ማምተሻን የሥራ ድርሳሽን ጎበዝ አርግቼዋለሁ አረከው እንዴ አዎ ልጆች መጣችሁ አዎ እንኳንም በሰላም የጠራችን ሰዓት አክብራችሁ ያመጣችሁ እንኳን ጠበቀን እሺ አሁን ወደ አማቾቼ ጋር ልሄድ ነው እነሱም ይሄው አሁን ጤፍ ዘር አዛራም ብለው ጤፍ አዛርቻቸው አሁን የሆነ ለውስጥ ተክለው እሷን አሳርምልን ብለው ይሄን ሰሞን እየተመላለስኩ ነበር ብቻ የሰውን ጊዜ አቅቶኝ አሁን እናንተን ለማንኩ አታስተራርሙኝ አማቾቼ ጋር ነው አዎ በደንብ እኔ ነኝ በቃ በደንብ አግቼ ማሳርመው ዛሬ እሺ በቃ አሁን እንሂዳ እሺ አባ ወይ ልጆቹ መጡ የታች ጉዛው መጣ እንዴ እሺ ጥበሳ ቶሎ ጥበስልን አድራችሁ ልጄ መጣችሁ እንዴ ጎሽ ልጄ ይበል ጎሽ ፍቅር አቤ እንግዲህ አሁን እነኝ ልጆች መተዋል እረሽ እንደምታደርጊው ነገር አርገሽ ምሳ ወደ ማታ ሰዓት ይዘሽ ትመጫለሽ እሺ አዎ ተነሽ ጎሽ እሺ እንጨቱ እንግዲህ እናትሽም የለይ አንቺን ያለሽው አሁን እንግዲህ በርቺና የምታደርጊውን አርጊና ያጂና ነይ እሺ በቃ እንጨቱም ሰብር ቢሆን ሰርቼ እመጣለሁ እሺ አባ እሺ እናንተ ልጆች እንዴ ምን ያረጋችሁ ነው አምጡና ስጧቸው በቆሎን እንግዲህ ሌላው እስከሚመጣ ቶሎ በሉ አምጡና ስጧቸው አረ በቆሎ ያግል ኮምፕላን እንግዲህ ውሰዱ እናንተ በቆሎ ትበላላችሁ ባባ ጫትም ረብሳቸው እሺ መጀመሪያ በቆሎን ይብሏ እንዴ ደሞ ጫቱ እንዴት ያምራል በእናት እንዴት ናሳደከው ጎሽ እንካ የመጣበትን ነገር ደግሞ ታገኛለሽ እንዳትጠራጠር ያምሱን ፍለጋ ነው እንደዚህ ምን ለፈው አዎ በርታ ብቻ አንተ በርታ እንጂ ታገኛለህ ምንም ችግር የለው
አይ ሰላም ነው እንዴት ነው ደህና ምን እየሰራሽ ነው እንጨት እያላቀምኩ እንጨት አዎ ነስቲ አንዴ ቁጭ ብለን እዚህ ጋር እናወራ አይ እኔ ታልቄ ነው የመጣሁት ነይ እንጨት አላቀምሻለሁ ነውን ቶሎ ሙሳ ድረሽ ብሎኝ ነው እኔ ተመለስበታለሁ አላቀምሻለሁ እኔ እኮ በጣም ነው የምወድሽ እኔም በጣም ነው የምወድህ አንተ ይበስ ከኔ ለምታፈቅሪው ሰው አለሽ አይ የለኝ በቃ ካዲያ እኔው ባገባሽስ ይሆናል ያው በቃ አባትሽን ታስታውቂኛለሽ አዎ ችግር የለውም ማራ በቃ ተነሽ እንጨላላቀምሽና ታስታውቂኛለሽ እሺ አጭር ያዝልሽ አሽንጋንስ በቃ እንሂድ አኔ በቃ እንሂድ አይ ቃሙ እንግዲህ እሺ መርቀኑ ማርቀናል አሁን የምቆፈርበትን ቦታ ወይም ተራበትን ቦታ የሚቆፈር ቦታ የለም አንድ የሚታረም ዛጋ ለውዛ አለ አንድ ወርቅና የሚባል ልጅ አለኝ እዚህ ጋር እሱ ያሳያችኋል ሄዳችሁ ታርማላችሁ ጎሻው ቅማችኋል አዎ መርቅና ነው እሺ ወርቅና ተነስና ያን የሚታረም ለውዝ አሳያቸው ጎሽ ተነስ እሺ እንግዲህ ሂዱ እናንተ አርሙ ጫት ይዤ እመጣለሁ ጫት አልቋል እሺ ጫቱን ይዤ እመጣለሁ አይ እንዴ እኔ ለነሱ ስለፋ እሷ ከማንንም ጎረምሳ ጋር ትለፋለህ እንዴ ጓደኛ አላት እንዴ ለካከኔ ውጪ እኔ ለነሱ ስለፋ እንዴ ወርቁ አንተ ወንድም ነው እንዴ ኧረ እኔ እናላቀውም እንዴ ቆይ እኔ አባዬ ማታታል ተናገር ቆይ ታየኛለህ እሷማ እናንተ ተውት እንዳታርሙ ተውት እኔ ስለፋ እሱ ከማንንም ጎረምሳ ጋር ተማግ ተውት እንዳትረፉ እንተያያለን እንዴ ምንድነው ይሄ ልጅ ባንጋ ይዘው ወደ እኔ እንደሚሮጠው ማለታለ እንዴ ኧረ ወደ እኔ ነው የሚመስለው ባለጌ ይሄ በየዱርዬ ሰው ልጅ ያባልጋል አሁን እስቲ አለ እንዴ እናንተ ወርቁ ኖ እናንተ ጉዞቹ ነው አሁን የሰው ልጅ ሞቷል አንተ ተናው ወደ ዘብረ ጫካ ጥላ ነው ልጅ ይዘና እጁናዝ ያው አሁን የሰው ልጅ ገለናል አሁን ወደ ቤት ምን ብለን እንገባለን አሁን የሰው ልጅም ገለን ጦስ ገብተናል አሁን ወደ ቤትም ገብተን ምንም እናረጋው ነገር የለም በየከተማው ተበታትነን አሁን ስራ እንሰራለን ለሚመጣው ችግር እኔ ያለው እንሂዳው ኑ አራን እንዴ እርሻውን ጥላችሁ እንዴ ኑ እኔ ለአባዬ ተናገርኩት አላችሁ አቢ እንት ምን ነው የሆነ ልጅ ያንተ ጉዘኛ ብለህ ይሄ እንትና ማ ሲነጋ ታዲያ ምን ነው እሱን የሆነ እንጨት በቃ አፈቅርሻለሁ እያለ እንጨት ምን አብረን እየመጣ እንዳለ አባትሽንም ታስተዋውቂኛለሽ ብሎ የመጣ እንዳለ ከዛ ነው ሲነጋ ግድል አደረገው እንዴት በምን የገደለው ቦና በቆንጀራ ቢጤ እንዴ ገደለው አቢ ወይ ቀደሙ ልጅ ያ ዱር እርሻ ሰው ልጅ የመጣው ልጅ ከኔ ከማፈቅረው ልጅ ጋር እንጨት ሰብሮ ሄዳል ብሎ የሆነ ልጅ ያ ልጅ ግድል አደረገው ያውና ያው ዘጋ ገድሎ ተኝቷል አሁን ያው እንዴ በምን የገደለው በመንጫ ነው እኔ አላቅም በገጀራ ነው የገደለው እንዴ ሊገለው ይችላል ካዲያ ልጆቹ ናቸው እነኛ ስከለከለው ነው የሉም አሁን እኔ ስከለከለው ወዴት ሄዱ እኔ አላቅም የሉም እርሻ ውስጥ እኔ በኖበላቸው ብናቸው ሄዱብኝ እምቢ ብለው አዎ ሄዶ ታዲያ ሄዶ እንዴ
እዚህ ወዲህ አንድ ልጅ ሞቷል እንዴ ምን ሆነ ነው እኔ አላቅም በዚህ ልጅ ምክንያት ነው ቅድም ሲነገር የገደለው ዝም በል አንተ ለምን ወይ ምን ውስጥ ነው የጨመርሽን አንቺ ልጅ እኔ እዚህ ውስጥ እንድገቢ አልነበረም የፈለኩት እንዴት እንደዚህ አይነት ነገር ውስጥ ትጨምሪናለሽ አይ እኔ እኮ አፈቅርሃለሁ እያልኩ ሲል ነበር እሱ መጥቶ የገደለው ታሰር ነው እንዴ እዚህ ነገር ውስጥ መግባት የለበትም ነበር አሁን ከዚህ ጋር እንነሳና እንሂድ እንጂ ምንም አይለቁንም በጀመሪያውን መክራት ኖሮ እንደዚህ አጥተው ነበር አዎ መምከር ነበረብኝ ያ የኔ ጥፋትም ነው በቃ አሁን እዚህ ጋር ታዩን አይለቁንም ተነስተን መሄድ አለብን ከዚህ ጋር ለህግ አካል መናገር አለብን እኛ ነን የገደልነው ካዳ አሁን ህጉም አይለቀንም ተነስተን መሄድ አለብን ተነሱ ቁሙ እንደውና ምትያዱት ተነሱ እኛ ነን የገደልነው እንደዚህ አይነት ነገር የምታወሩብን ተነሱ እንሂድ በቃ ይናገራለሁ እንደፈለገው